አልባከንም ዘመኔ ከተዳር በፊት ያለው እንደላጥ የሴተላጤነቱ እድሜ አይቆጠርም ወይስ ምንድነው? ወይ አልባከንም ዘመኔ። በነገራችን ላይ አልባከንም ዘመኔ የሚለው ሙዚቃ ትንሽ አሁን በቃ እንዲህ አቅጣጫውን እየሳተ የመጣ ይመስለኛል። አሁን በ19 ዓመቴ የሶስት ልጆች እናት መሆኔን ሳስብ አልባከንም ዘመኔ። ፐርሰናሊ ልጅቷን መናገር አልፈልግም። ይሄ የምርጫ ጉዳይ ነው። በቃ የመረጠችውን ህይወት ነው እየኖረች ያለችው። ባለችበት ነገር ደስተኛ ነች። አልባከንም ዘመኗ። ግን እኔ እንደኔ ሀሳቡ ላይ ሳወራ ማለት ነው በ19 ዓመት የሶስት ልጆች እናት ሲኮን በየስንት ዓመት ተወልዶ ነው? በእያንዳንድ ዓመት እንኳን አሳንሰ ነው። በአንድ ዓመት ባይዘው አይወለድም። ግን በእያንዳንድ ዓመት እንኳን ልዩነት ተወለደ ቢባል በ16 ዓመቷ ወለደች እንበል። በ16 ዓመት እኮ ማለት በጣም ልጅ ነች ማለት። በመጫወቿ መቦረቂያ መማሪያ መስመር መያዣ እድሜ ነው እና በዛ እድሜ ከባድ ኃላፊነት መወጣት። ምናልባት እህታችን ጥሩ የሚባል ኑሮ ልትኖር ትችል ይሆናል። ግን ደግሞ ይሄ ነገር ሁሉም ሰው ይሄን ህይወት ይኖረዋል ማለት አይደለም እና ይሄ ምንን ያስተምራል? አርሊ ሜሬጅን ያስተምራል። ብቻ ይሄ የኔ ሀሳብ ነው። እናንተ ሀሳባችሁን አስቀምጡልኝ። ይመቻችሁ።